ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ዶክተር ደብረጽዮን በትግራይ ክልል ትምህርት ቤቶች ግንቦት 30 እንዲዘጉ ትዕዛዝ ሰጡ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አዲሱ ካቢኔ በክልሉ ውስጥ የሚገኙ ትምህርት ቤቶች ግንቦት 30 እንዲዘጉ ውሳኔ አሳልፏል። በመላው ሀገሪቱ ውስጥ የዓመቱ የትምህርት ዘመን የሚያበቃው ሰኔ 30 ቢሆንም ካቢኔው ግን አንድ ወር ቀደም ብሎ ግንቦት 30 ዘመኑ እንደሚያበቃ ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በሰጡት መግለጫ ትምህርት ቤቶች አንድ ወር አስቀድመው ግንቦት 30 እንዲዘጉ የተደረገው ከበጀት እጥረት ጋር በተያያዘ መሆኑን ገልጸዋል። የፌዴራል መንግስቱ የክልሉን በጀት አለመልቀቁና የሚከፈል ደሞዝ አለመኖሩ ዋነኛ ምክንያት መሆኑን የጠቀሱት ዶክተር ኪሮስ እንዲሁም ወደ 4000 ያህል ተማሪዎች ያለ ክፍል ሜዳ ላይ እየተማሩ መሆናቸውን አስረድተዋል። በመሆኑም ክረምት ከመግባቱ በፊት ትምህርቱን ማጠናቀቅ እንዳስፈለጋቸውም አስታውቀዋል። የትምህርት ቤት መዝጊያ ቀኑ ቢቀየርም የሚሰጠው ፈተና ግን በፌዴራሉ መርሃ ግብር መሰረት እንደሚከናወን ገልጸዋል። በመሆኑም የ12ኛ ክፍል ፈተና ሰኔ 24 ቀን 2018 እንደሚሰጥ ያስታወቀው ትምህርት ቢሮ የ8ኛ ክፍል ሚኒስትሪ ደግሞ ከሰኔ 3 እስከ ሰኔ 5 ቀን 2018 የሚሰጥ መሆኑን አስረድተዋል። የክልሉ ብሔራዊ ፈተናዎች ኤጀንሲ ዳይሬክተር ዶክተር አረጋዊ ዘፍሩ እንደገለጹት ለ8ኛ ክፍል ፈተና 63374 ተማሪዎች የሚቀመጡ ሲሆን ከነዚህ ውስጥም 33116 ሴቶች ናቸው። እንዲሁም ለ12ኛ ክፍል ፈተና 30400 ተማሪዎች ለፈተና መቀመጥ ያለባቸው ቢሆንም በተለያየ ምክንያት የተመዘገቡት 29699 ብቻ መሆናቸው ገልጸው ከነዚህ ውስጥም 51% በወረቀትና 49% በኦንላይን እንደሚፈተኑ አስታውቀዋል። ከተፈታኞቹ መካከል በ50 ኪሎ ሜትር ርቀት የሚኖሩ በራሳቸው ወጪ ፈተናውን እንደሚወስዱና ከ50 ኪሎ ሜትር በላይ የሚገኙ ድጋፍ እንደሚደረግላቸውም ገልጸዋል። በአዲስ አበባ አየር ጤና ሚስቱን በአሰቃቂ ሁኔታ ገድሎ የቲክቶክ ቪዲዮ የለቀቀው ደሳለኝ ሽመልስ በጉራጌ ዞን በቁጥጥር ስር ዋለ። በአዲስ አበባ አየር ጤና አካባቢ በሚገኝ አሚኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ምሽት ላይ የልጆች እናት የሆነችው ባለቤቱ አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስከሬን ቪዲዮ በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቿ ሲልክ የነበረው ተጠርጣሪ ደሳለኝ ሽመልስ በቁጥጥር ስር መዋሉን ታውቋል። ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ በመመለስ ላይ መሆናቸውን የሟች አለሚቱ የቀድሞ ባል አቶ አበበ ተስፌ ገልጸዋል። የሟች ወላጅ አባት የሆኑት አርሶ አደር አቶ ሸጋው ደሳለው ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሐዘናቸውን ለቲግቫህ ኢትዮጵያ በዝርዝር እንደሚከተለው ገልጸዋል። ልጄ የእኛ የቤተሰቦቹ አቅም እየደከመ ስለመጣ ሰርታ ራሷን እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችው። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ እየለቀቀ ቪዲዮ በማንሳት እናንተንም እደግማቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜም ተሰብሯል። እኔ ብሞት ይሻል ነበር። ሞቴም መርጬ እናቷም እኔም ራሳችንን ለማጥፋት ሞክረናል። መንግስት ባለበት ሀገር ልጄን ገድሎ ቲክቶክ እንዴት ይጠቀማል የሚለው ያሳስበኝ ነበር። አሁን ግን መንግስት እንዳለ ተሰምቶኛል። ገዳዩ በፖሊስ መያዙን ስሰማ ሟች ልጄ አለሚቱን በሕይወት እንዳገኘኋት ተሰምቶኛል። አሁን ግን ወንጀሉ እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ። ፍትህ ማግኘት እፈልጋለሁ። ገዳዩ ላይ ከባድ እርምጃ እንዲወሰድበትም እፈልጋለሁ። የድሃ ልጅ ሆና ገሏት ቀረ ይባላል ብዬ ነበር ሐዘን የበዛው። አሁን ግን ተስፋ አለኝ ብለዋል። የ3 ዓመት ሕፃን ልጃቸውን ወተት እያጠባን ያዝነው እናቴን ይላል። እንደዚህ ሲል ዝም ብለን ማልቀስ ሆኗል ነገራችን። ባለፈው ዓመት 4 ወር ገዳዩ እኛ ቤት ነበር። ምግብ እንኳን የሚበላው በእጁ አይደለም በልጄ እጅ ነበር የሚጎርሰው። ሚስቱን በዚህ ልክ በአሰቃቂ ሁኔታ በመግደሉ ጋብቻ እንዲቀር ሰው እንዳይጋባ የሚያደርግ ሕሊና የሚሰብር ነገር ነው። ድርጊቱ ዓለምን ያጠፋ ነው። አቶ ሸጋው ደሳለው በመጨረሻም የልጃቸውን ገዳይ በሕግ እንዲያዝ ጩኸታቸውን ሰምተው ማህበራዊ ሚዲያ ላይ ለተረባረቡ አካላት በሙሉም ከፍተኛ ምስጋናቸውን አቅርበዋል። በምስራቅ ሸዋ ዞን ዱግዳ ቦራ ወረዳ ታጣቂዎች በገበሬዎች ላይ የሚያደርሱት ግድያ አሁንም መቀጠሉ ተገለጸ። ባለስልጣናት ምላሽ ከመስጠትም ተቆጥበዋል።
በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው ዱግዳ ቦራ ወረዳ በተለይም በቢርቢርሳና ጋሌ ቀበሌዎች ውስጥ በሚኖሩ አርሶ አደሮች ላይ በታጣቂዎች የሚፈጸመው ተደጋጋሚ ግድያና ጥቃት አሁንም መፍትሄ ሳያገኝ መቀጠሉን የአካባቢው ነዋሪዎች በከፍተኛ ምሬት ገለጹ። ነዋሪዎቹ ባደረሱት አቤቱታ መሰረት ታጣቂዎቹ በንጹሃን ገበሬዎች ላይ የሚያደርሱት ጥቃት ከጊዜ ወደ ጊዜ እየተባባሰ በመምጣቱ የአካባቢው አርሶ አደር ምንም አይነት የደህንነት ዋስትና አጥቷል። ሁኔታው ምን ያህል አሳሳቢ ደረጃ ላይ እንደደረሰ ያስታወሱት ምንጮቻችን ባለፈው ዓመት ብቻ በተመሳሳይ ጥቃት ከ45 በላይ ንጹሃን ሰዎች መገደላቸውን ጠቅሰው ይኸው የህይወት መጥፋትና መፈናቀል ዛሬም ድረስ አለመቆሙን አብራርተዋል። የጥቃቱ ሰለባ የሆኑት የአካባቢው አርሶ አደሮች ገበሬው ቀንም ሆነ ሌሊት በጨለማና በከፍተኛ ስጋት ውስጥ ነው የሚገኘው በማለት ያላቸውን ጭንቀት ገልጸዋል። አክለውም የሚመለከተው የመንግስት አካልና የጸጥታ መዋቅር ለጉዳዩ አስቸኳይ ትኩረት ሰጥቶ የዜጎችን በህይወት የመኖር መብት እንዲያስጠብቅ በአጽንኦት ተማጽነዋል። ጉዳዩን አስመልክቶ ተጨማሪ ማብራሪያና የመንግስትን ምላሽ ለማካተት ወደ ምስራቅ ሸዋ ዞን የዱግዳ ቦራ ወረዳ አመራሮችና ባለስልጣናት ስልክ በመደወል ያደረግነው ተደጋጋሚ ሙከራ የዞኑ ባለስልጣናት ምላሽ ለመስጠት ፈቃደኛ ባለመሆናቸውና ስልክ ባለማንሳታቸው ምክንያት ሳይሳካ ቀርቷል። የፌዴራል ከፍተኛ ፍርድ ቤት የቴዲ አፍሮ ስራ አስኪያጅ ጨምሮ 7 ተጠርጣሪዎች በዋስ እንዲፈቱ ወሰነ። የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ዛሬ ከሰዓት በኋላ የመጨረሻ ውሳኔውን አሳልፏል። ፍርድ ቤቱ የተጠርጣሪ ጠበቆች ያቀረቡትን አቤቱታ መርምሮ በሰጠው ውሳኔ የቴዲ አፍሮን ምክትል ስራ አስኪያጅን ጨምሮ ሁሉም ተጠርጣሪዎች የገንዘብ ዋስትና ሲይዘው ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚህ መሰረት የቴዲ አፍሮ ምክትል ስራ አስኪያጅ ያሲን የተባሉት ተጠርጣሪ እያንዳንዳቸው የ100,000 ብር ዋስትና እንዲያስይዙ ተወስኗል። የቴዲ አፍሮ ስቱዲዮ 2 የጥበቃ ሰራተኞች ደግሞ እያንዳንዳቸው የ50,000 ብር ዋስትና አስይዘው እንዲፈቱ ፍርድ ቤቱ ፈቅዷል። የድምፃዊ ቴዲ አፍሮ የቅርብ ሰዎችና ምክትል ስራ አስኪያጅ በፌዴራል ፖሊስ ቁጥጥር ስር ውለው ላለፉት 1 ወር ገደማ ምርመራ ሲካሄድባቸው መቆየቱ ይታወሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ለፖሊስ ተጨማሪ የምርመራ ጊዜ ፈቅዶ ጉዳዩ ለግንቦት 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶት ነበር። ሆኖም የተጠርጣሪዎች ጠበቆች የመጀመሪያ ደረጃ ፍርድ ቤቱ የዋስትና መብት በመከልከል የሰጠውን የጊዜ ቀጠሮ ውሳኔ በመቃወም ለከፍተኛ ፍርድ ቤት ይግባኝ በማለታቸው ነው የዛሬው ውሳኔ ሊሰጥ የቻለው። ምንም እንኳን የፌዴራል ከፍተኛ ፍርድ ቤት ዛሬ ከሰዓት በኋላ ግለሰቦቹ በዋስ እንዲለቀቁ ውሳኔ ቢያሳልፍም ይህ ዜና እስከተጠናከረበት ሰዓት ድረስ ተጠርጣሪዎቹ ከስር አልተለቀቁም። የፌዴራል ፖሊስ የከፍተኛ ፍርድ ቤት የዋስትና ውሳኔን ተቀብሎ ተጠርጣሪዎቹን ይለቃቸዋል ወይንስ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ይጠይቃል? በዚህ ጉዳይ ላይ ያለውን ቀጣይና የዘመነ መረጃ ወደ እናንተ የምናደርስ መሆኑን እንገልጻለን። ኢራን ከትላንት ጀምሮ 26 መርከቦች ሆርሙዝ ሰርጥን ማለፋቸውን ገለጸች። የኢራን አብዮታዊ ዘብ ባህር ኃይል ዛሬ ባወጣው መግለጫ ባለፉት 24 ሰዓታት ውስጥ ከ25 በላይ መርከቦች በሆርሙዝ ሰርጥ እንዲተላለፉ ፍቃድ መሰጠቱን አስታወቀ። የመርከቦች ወሳኝ መተላለፊያ የሆነው ይህንን ሰርጥ ከፌብሩዋሪ 8 ቀን አንስቶ ኢራን በአብዛኛው ዝግ አድርጋ መቆየቷ ይታወሳል። በእስራኤልና በአሜሪካ የተከፈተባትን ጦርነት ተከትሎ ይህን እርምጃ የወሰደችው ኢራን በዚህ ሰርጥ ማለፍ የሚፈልጉ መርከቦች ፍቃዷን ማግኘት እንዳለባቸው የሚገልጽ መመሪያ ማውጣቷ ይታወሳል። አብዮታዊ ዘብ በዛሬው መግለጫው ባለፉት 24 ሰዓታት ውስጥ 26 መርከቦች ማለፋቸውን ገልጾ ከነዚህ መካከል የነዳጅ ጫኝ የጭነት ተሸካሚና ሌሎች የንግድ መርከቦች እንደሚገኙበት አስረድቷል። ጨምሮም እነዚህ መርከቦች ያለፉት የአብዮታዊ ዘብ ባህር ኃይል ያስቀመጠውን የትብብር የደህንነት መመሪያ ካሟሉ በኋላ ነው ብሏል። ይህ በእንዲህ እንዳለ ደቡብ ኮሪያ ነዳጅ የጫነ መርከቧ በሆርሙዝ ሰርጥ ማለፉን ዛሬ አስታውቃለች። የአሜሪካ ሴኔት 7 ጊዜ ውድቅ ያደረገውን የፕሬዝዳንት ትራምፕን ወታደራዊ ስልጣን የሚገድብ ውሳኔ በ8ኛው ሙከራ አሳለፈ። የዩናይትድ ስቴትስ ሴኔት ከዚህ በኋላ በኢራን ላይ በሚደረግ ወታደራዊ ዘመቻ የፕሬዝዳንት ትራምፕን ስልጣን የሚገድብ ውሳኔን አጸደቀም። በዚህ ውሳኔ መሰረት ፕሬዝዳንቱ እንዲህ አይነት ወታደራዊ ዘመቻ ከማድረጋቸው በፊት በኮንግረስ ይሁንታ ማግኘት የሚገባቸው ሲሆን ይህም በ50 ድጋፍና በ47 ተቃውሞ ድምፅም ሊያልፍ ችሏል። ይህንን የሴኔት ውሳኔ አስገራሚ የሚያደርገው የዲሞክራሲ
የዲሞክራቲክ ፓርቲ ሴናተሩ ጆን ፊተርማን የፓርቲያቸው አቋም መቃወማቸውን ሲሆን በሌላ በኩል ደግሞ 4 የሪፐብሊካን ፓርቲ አባል የሆኑ ሴናተሮች ደግሞ ከዲሞክራቶች ጎን መቆማቸው ነው። ይህ የውሳኔ ረቂቅ ያቀረቡት የዲሞክራቲክ አባሉ ሴናተር ቲም ካይሊ ነበሩ። ውሳኔው በድምጽ ብልጫ ማለፉ ከዚህ ቀደም በኮንግረስ ውስጥ የፕሬዝዳንቱን የጦርነት ስልጣን በተመለከተ ለረጅም ጊዜ ሲደረግ የነበረውን ክርክር እንደገና የሚያስነሳ ይሆናል። ሴነቱ ከዚህ ቀደም እንዲህ አይነት ውሳኔዎችን ለ7 ጊዜያት ያህል ቀርበውለት ውድቅ ዲሞክራቶች ለ8 ጊዜ ያቀረቡትን ረቂቅ ግን ተቀባይነት ሊያገኝላቸው ችሏል። የካሊፎርኒያው ሴናተር አዳም ስቺፍ እንደገለጹት ዲሞክራተር ሴናተሮች እንዲህ አይነት ህገ መንግስታዊ ያልሆኑ ጦርነት እንዲቆም ያደረጉት ያለሰለሰ ጥረት መጨረሻም ሊሳካ ችሏል። ሲናገሩም ለ7 ጊዜ ያደረግነው ህገ መንግስታዊ ያልሆነው ጦርነት እንዲቆም የማድረግ ጥረት አሁን ተሳክቶልናል። ለዚህ ደግሞ ይህ ውሳኔ እንዲያልፍ ድምጽ የሰጣችሁ የሪፐብሊካን ሴናተሮችን አመሰግናለሁ በማለት በኤክስ ገጻቸው ላይ ገልጸዋል። በነ ጀነራል አስናቀው ሲሳይ የክስ መዝገብ ፖሊስ ተጨማሪ 14 ቀናት ጠየቀም። ተጠርጣሪዎቹ የውጭ ግንኙነትና የከተማ ሽምቅ ውጊያ ስልጠና ሲያደርጉ እንደነበር ተገለጸ። የፌዴራል ፖሊስ ህገ መንግስታዊ ስርዓቱን በኃይል ለመናድ እንቅስቃሴ አድርገዋል ተብለው በተጠረጠሩት በነ ጀነራል አስናቀው ሲሳይ የክስ መዝገብ ላይ ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤትን ጠየቀም። ፌዴራል ፖሊስ ጀነራል አስናቀው ሲሳይን፣ አብርሃም መሐመድን፣ ቀሲስ ክንዳለ ማሻግሬንና ቄስ ኤፍሬም ተክለሃናን ጨምሮ በ12 ግለሰቦች ላይ ሲያደርግ የቆየውን የምርመራ ሂደት ትላንት ለችሎቱ አቅርበዋል። ፖሊስ ከዚህ ቀደም በተሰጠው ጊዜ ውስጥ ያከናወናቸውን ተግባራት በማብራራት አሁንም በቁጥጥር ስር ያልዋሉ ተጨማሪ ግብረ አበሮችን አድኖ ለመያዝ የ14 ቀናት ተጨማሪ ጊዜ እንዲሰጠው ጠይቋል። ፍርድ ቤቱም በፖሊስ የጊዜ ማራዘሚያ ጥያቄ ላይ ውሳኔ ለማሳለፍ ተለዋጭ ቀጠሮ ሰጥቷል። የፖሊስ የምርመራ ሰነድ እንደሚያስረዳው ተጠርጣሪዎቹ የኢትዮጵያ ታሪክና ጥቁር አብዮት የአማራ ብሔራዊ ተጋድሎ የሚል መጠሪያ ያለው ፖለቲካዊ ማኒፌስቶ አዘጋጅተዋል። ከዚህም በተጨማሪ ከፋኖ ታጣቂ ቡድን እንዲሁም ከኤርትራ ከግብጽና ከሱዳን ወታደራዊ ባለስልጣናት ጋር በሚስጥር ጠንካራ ግንኙነት በመፍጠር ሲንቀሳቀሱ እንደነበር በሰነዱ ላይ በዝርዝር ተጠቅሷል። የፖሊስ የምርመራ መዝገብ አክለው እንዳብራራው ተጠርጣሪዎቹ በአዲስ አበባ ከተማ የትጥቅ ትግልና የከተማ ሽምቅ ውጊያ ወይም አርባን ጉሬላ ዌርፌር ለማካሄድ ሰፊ ዝግጅት ሲያደርጉ ነበር። ለዚህ የሚረዳቸው ዘንድ የመረጃ ማሰባሰብና የመረጃ መከላከል ስልጠናዎችን በዋትስአፕ ማህበራዊ መገናኛ ዘዴ አማካኝነት በሚስጥር ሲሰጡና ሲያስተላልፉ እንደነበር ተገልጸዋል። በማላዊ 37 ኢትዮጵያውያን በቁጥጥር ስር ዋሉ። የማላዊ ሳሊማ ዲስትሪክት ፖሊስ እንደገለጸው እነዚህ ኢትዮጵያውያን በቁጥጥር ስር የዋሉት ከትላንት ወዲያ ሰኞ ዕለት ነው። በዕለቱ ከሳሊማ ወደ ሉሎንጌ በሚወስደው አውራ ጎዳና ላይ 4 መኪናዎች ተከታትለው ሲጓዙ እንደነበረ የገለጸው ፖሊስ ትራፊኮች መኪኖቹን አስቆመው ፍተሻ ማድረጋቸውን አስታውቋል። መኪኖቹ እንደቆሙ የሶስቱ አሽከርካሪዎች ከአካባቢው በፍጥነት ሮጠው መሄዳቸው ከግምት ያስገባው ፖሊስ በ4ቱ መኪናዎች ውስጥ ተጭነው የነበሩ 37 ኢትዮጵያውያን መገኘታቸውን አስረድቷል። እነዚህ ኢትዮጵያውያን አንደኛው ሹፌር አሁን በቁጥጥር ስር እንደሚገኝ ገልጾ ሹፌሩ በህገወጥ የሰዎች ዝውውር ክስ እንደሚቀርብበት አስታውቋል። 37ቱ ደግሞ በህገወጥ መንገድ ወደ አገር ውስጥ በመግባት እንደሚከሰሱ መግለጹን ማላዊ 24 ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ የመከላከያ ማጠናከሪያ ስራዎች እየተፋጠኑ በሚገኙበት በምስራቃዊ የዮርዳኖስ ድንበር ተገኝተው ወታደሮቻቸውን አነጋገሩ። ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ እንደሚያመለክተው ጠቅላይ ሚኒስትሩ የዮርዳኖስ ድንበር አካባቢ ለመጠበቅ ኃላፊነት ለተሰጠው የአገሪቱ መከላከያ ሰራዊት 96ኛ ክፍለ ጦር አባላት ባደረጉት ንግግር የድንበሩ ስትራቴጂካዊ ጠቀሜታ አብራርተዋል። ኔታንያሁ ለወታደሮቹ ባስተላለፉት መልእክት ምስራቃዊያን ድንበር መጠበቅ እጅግ ወሳኝ የሆነ ተልዕኮ ነው። ጠላቶቻችን እስራኤልን ለመውረር እንደሚፈልጉ ከግምት ውስጥ እያስገባን በመሆኑ በእናንተ ላይ ሙሉ በሙሉ እንተማመናለን በማለት አሳስበዋል። በጉብኝታቸው ወቅት ሁለቱ ከፍተኛ የመንግስት ባለስልጣናት በምስራቃዊ ድንበር ላይ እየተደረገ ያለውን የመከላከያ ማጠናከሪያ ስራ አስመልክቶ ከጦር አዛዦች ዝርዝር ገለጻ ተደርጎላቸዋል። በዚህ መሰረት በስፍራው እየተከናወነ ያለውን ግዙፍ የመከላከያ አጥር ግንባታ እንዲሁም አዳዲስ ዘመናዊ የቴክኖሎጂ ስርዓቶችና የጦር መሳሪያዎችን የማሰማራት ሂደቶችን ተመልክተዋል።
እስራኤል እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 የሐማስ ታጣቂዎች ከፈጸሙት ያልተጠበቀ ጥቃት ወዲህ በድንበር ላይ ሊፈጠር የሚችለውን የደህንነት ክፍተት በከፍተኛ ጥርጣሬና ስጋት ስትከታተለው ቆይታለች። በመሆኑም የህገወጥ የጦር መሳሪያ ዝውውርና የአሸባሪዎች ሰርጎ መግባት በተጠናከረ ሁኔታ ለመከላከል ሲባል 300 ማይል ርዝመት ባለው ድንበሯ ላይ የጸጥታ ጥበቃዋን በከፍተኛ ሁኔታ እያሳደገች ትገኛለች። ሳውዝ ዌስት አየር መንገድ ስቱዊ የተባለው ሮቦት በመንገደኞች አውሮፕላን ላይ መሳፈሩን ተከትሎ ሮቦቶችን ከበረራ አገደ። በማህበራዊ ሚዲያ ላይ በስፋት የተሰራጨው የቪዲዮ ምስሎች እንደሚያሳዩት አንድ የቴክሳስ ሮቦቲክስ ኩባንያ ስቱዊ የተሰኘውን የሰው ቅርጽ ያለው ሮቦት ከዳላስ ወደ ላስ ቬጋስ ባደረገው መደበኛ በረራ ላይ አሳፍሮት ተጉዟል። ሮቦቱ በአውሮፕላን ማረፊያ ውስጥ ሲራመድና አውሮፕላን ላይ ሲሳፈር ሌሎች መንገደኞችና የበረራ አስተናጋጆች በከፍተኛ አግራሞት ድንጋጤ ሲመለከቱት ታይተዋል። ይህንን አስገራሚ ክስተት ተከትሎ በማግስቱ ሳውዝ ዌስት አየር መንገድ የሻንጣ አያያዝና የጉዞ ፖሊሲውን በአስቸኳይ በማሻሻል ጥብቅ እገዳ ጥሏል። አየር መንገዱ ባወጣው አዲስ መመሪያ መሰረት የሰውም ሆነ የእንስሳት ቅርጽ ያላቸው ሮቦቶች መጠናቸውም ሆነ የሚሰጡት አገልግሎት ምንም ይሁን ምን በረራዎች ላይ እንዳይሳፈሩ ሙሉ በሙሉ አግዷል። ይህ ክልከላ ከመንገደኛ ጋር ወደ ውስጥ የሚገቡትንም ሆነ ከሻንጣ ጋር በርቀት የሚጫኑትን ሮቦቶች በሙሉ የሚያጠቃልል ነው። በጉዳዩ ላይ ማብራሪያ የሰጡ አምራቾች የቴክሳስ ሮቦቲክ ኩባንያ በበኩሉ ሮቦት ስቱዊ የራሱ የሆነ ሙሉ የመሳፈሪያ ትኬት ተቆርጦለት እንደተጓዘ ገልጿል። በተጨማሪም የሮቦቱን ባትሪ የአሜሪካ የፌዴሬሽን አቪዬሽን አስተዳደር የደህንነት መስፈርት ያሟላ መሆኑንና ኩባንያው ጉዞውን ሲያደርግ በወቅቱ የነበሩትን የአየር መንገዱ ሕጎች በሙሉ ያከበረ ሕጋዊ አሰራርን የተከተለ መሆኑን አስረድቷል። በአሜሪካና በኢራን መካከል ያለው ውጥረት በቆመበት ሁኔታ የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ፈይሰል ቢን ፈርሃን አልሳውድ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር የነበረውን ጥቃት በጊዜያዊነት በመክታታቸው አድናቆታቸውን ገለጹ። በሌላ በኩል የኢራን ውጭ ጉዳይ ሚኒስቴር ከዋሽንግተን ጋር የሚደረገው ድርድር በፓኪስታን አስታራቂነት መቀጠሉን አረጋግጧል። ሚኒስትሩ በኤክስ ማህበራዊ ገጻቸው ባሰፈሩት መልእክት ለድርድርና ለዲፕሎማሲያዊ ጥረቶች እድል መስጠት ተቀባይነት ያለው ስምምነት ላይ ለመድረስ ጦርነትን ለማቆም እንዲሁም በሆርሙዝ የባህር በር ላይ ያለውን የባህር ላይ ትራንስፖርት ደህንነትና ነጻነት ለመመለስ እንደሚረዳ ገልጸዋል። አያይዘውም ኢራን አጠቃላይ ስምምነት ላይ ለመድረስ ለሚደረጉት የድርድር ጥረቶች በአስቸኳይ ምላሽ እንድትሰጥ ጠይቀዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለአንድ የብራዚል ጋዜጣ እንደተናገሩት በቴህራንና በዋሽንግተን መካከል የሚደረገው ድርድር በፓኪስታን አስታራቂዎች በኩል ቀጥሏል። ቃል አቀባዩ አክለውም እኛ የምንፈልገው ተጨማሪ ጥያቄ ሳይሆን መብታችንን ነው ካሉ በኋላ ይህም በአሜሪካ የተጣለባቸው የኢኮኖሚ ማዕቀብ እንዲነሳ መጠየቅ የመብታቸው አካል መሆኑን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዛሬ በሰጡት መግለጫ በዲሞክራቲክ ኮንጎ የተከሰተው አዲሱ የኢቦላ ቫይረስ ዓለም አቀፍ ወረርሽኝ የመሆን አቅም እንደሌለው አስታወቁ። ዳይሬክተሩ ዶክተር ቴድሮስ አድሃኖም በመግለጫቸው በሽታው በኮንጎ፣ በኡጋንዳ የመስፋፋትና በቀጠና ውስጥ የመዛመት እድል እንዳለው ገልጸው ይሁንና ወደ ዓለም አቀፍ ወረርሽኝነት የመቀየሩ ሁኔታ በጣም አነስተኛ እንደሆነ አስታውቀዋል። ምስራቃዊ ዲሞክራቲክ ኮንጎ ቫይረሱ በከፍተኛ ሁኔታ እየተዛመተ መሆኑን የጠቀሱት ዳይሬክተሩ በኡጋንዳ ዋና ከተማ ካምፓላም 2 ሰዎች መያዛቸው መረጋገጡ አስረድተዋል። ጨምረውም ከተረጋገጡት በተጨማሪ ወደ 600 ያህል በቫይረሱ የተጠረጠሩ አሉ። 139 ሰዎችም በበሽታው ሕይወታቸውን አጥተዋል። ይህ ቁጥር ሊጨምር እንደሚችልም እንገምታለን ያሉት ዳይሬክተሩ መስሪያ ቤታቸው ባደረገው ጥናት በሽታው ወረርሽኝ ተብሎ ሊታወጅበት እንደማይችል አስታውቀዋል። እንደ ገለጻቸውም በዲሞክራቲክ ኮንጎ ይህ አዲሱ ኢቦላ ከተከሰተ በርካታ ወራት ያስቆጠረ ነው። በመሆኑም አሁን ቅድሚያ የሚሰጠው በበሽታው የተጠረጠሩ ሰዎች ማግለልና ከእነሱ ጋር ንክኪ ያላቸውን ሰዎች በመፈለግ ስርጭቱን ማስቆም መሆኑን አስረድተዋል። በሌላ በኩል አሜሪካ ለዚህ ወረርሽኝ የዓለም ጤና ድርጅት የሰጠው መልስ ዘግይቷል በሚል ላቀረበችው ትችት ዶክተር ቴድሮስ መልስ ሰጥተዋል። ይህንን ትችት ያቀረቡት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሲሆኑ ዶክተር ቴድሮስ በመልሳቸው የውጭ ጉዳይ ሚኒስትሩ ምናልባትም የዓለም አቀፍ ጤና መመሪያዎች አሰራር እንዲሁም የዓለም ጤና ድርጅትና ሌሎች ተቋማትን ኃላፊነት በተመለከተ በቂ ግንዛቤ ላይኖራቸው ይችላል ብለዋል። የእሁዱ የአርሰናል የመጨረሻ ግጥሚያ ትኬት ዋጋ ጣራ ላይ ወጣ። የፊታችን እሁድ በእንግሊዝ ፕሪምየር ሊግ አርሰናል ከክሪስታል ፓላስ ጋር ግጥሚያውን ያደርጋል። በዚህ ጨዋታ ማጠቃለያ ላይ የክለቡ አምበል ማርቲን ኦዲጋርድ ዋንጫውን ሲያነሳ ለማየት የጓጉ የአርሰናል ቀንደኛ ደጋፊዎች ብዙ ናቸው። ይሁንና ለዚህ በደቡባዊ ለንደን ለሚከናወነው ጨዋታ የተዘጋጀው 25,000 የመግቢያ ትኬት ተሸጦ ካለቀ ሰነባብቷል።
ዘሚረር ጋዜጣ እንደዘገበው የአርሰናል ደጋፊዎች ይህንን ታሪካዊ አጋጣሚ በስቴዲየም ተገኝተው ለመመልከት ያላቸውን ፍላጎት ከግምት ውስጥ በማስገባት የዚህ ጨዋታ ትኬት ጣራ ላይ ወጥቷል። ትኬቶቹ አስቀድመው በማለቃቸው አሁን ለገበያ እየቀረቡ ያሉት የገዙትን ትኬት በሚሸጡ የኦንላይን ድረገጾች ላይ ብቻ ነው። እንደ ዘገባው footballtickets.com ላይ የመግቢያ ትኬቱ እስከ 33,000 ፓውንድ ተተምኖለታል። ይህ ክብር ትሪቢዮን ቦታ ላይ ለመቀመጥ የሚያስችል ትኬት መሆኑም አስረድቷል። በሌላ በኩል ቲኮምቦ.com ደግሞ በስቴዲየም ውስጥ በአርሰናል ደጋፊዎች መቀመጫ ላይ ለሚገኝ ትኬት ከ10,000 ፓውንድ በላይ ዋጋ ማውጣቱንና እየሸጠም እንደሚገኝ ዘገባው ገልጿል። ለዚህ ለእሁድ ጨዋታ በድረገጾች ገበያ ርካሽ የሚባለው ትኬት ዋጋ 1300 ፓውንድ መሆኑን የጠቀሰው ዘገባው ይህም በክሪስታል ፓላስ ደጋፊዎች በኩል ለመቀመጥ የሚያስችል ነው ብሏል። በአሜሪካና በኢራን መካከል የሚደረገው የሰላም ድርድር ምናልባትም አዎንታዊ እልባት ሊያገኝ ይችላል የሚለው ተስፋ በዓለም ገበያ ላይ የናረው የወርቅ ዋጋ እንዲረጋጋና መጠነኛ ቅናሽ እንዲያሳይ አድርጎታል። ወቅታዊ መረጃዎች እንደሚያመለክቱት የአንድ አውንስ ወርቅ ዋጋ ባልተቀየረ ሁኔታ በ4480 ከ29 ዶላር ላይ ረግቶ ይገኛል። ይህም ባለፈው መጋቢት ወር ማጠናቀቂያ ላይ ከነበረው ዝቅተኛ ዋጋ በኋላ የታየ የተረጋጋ መስመር ነው። በተጨማሪም ለሰኔ ወር የሚረከቡት የአሜሪካ ወርቆች እሴቶች በ0.6 በመቶ ቅናሽ አሳይተው በ4482 ከ80 ዶላር ላይ ተቀምጠዋል። የኤፍኤክስቲኤም ከፍተኛ የገበያ ተንታኝ ሉክማን ኦቱንጋ ሁኔታውን ሲያብራሩ በአሜሪካና በኢራን የሰላም ንግግር ላይ የሚታየው ማንኛውም አዎንታዊ መሻሻል የሆርሙዝ የባህር በር በይፋ ዳግም እንዲከፈት ሊያደርግ ይችላል። ይህ ደግሞ የአሜሪካ ዶላር እንዲዳክምና የዓለም ዋጋ ግሽበት ስጋት እንዲቀዘቅዝ ስለሚያደርግ ወርቅ በገበያ ላይ የተሻለ መረጋጋት እንዲያገኝ በር ይከፍታል ብለዋል። ትራምፕ ኔታንያሁ በኢራን ጉዳይ እኔ የፈለኩትን ያደርጋል፣ ከኢራን ጋር ስምምነት ላይ ለመድረስ ምንም አልቸኩልም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ እንደማይቸኩሉ ገልጸው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ላይ ሊወስድ ስለሚችለው ወታደራዊ እርምጃ እሳቸው ወይም ትራምፕ የፈለኩትን ሁሉ ያለምንም ማንገራገር እንደሚያደርጉ በይፋ አስታወቁ። በእስራኤል እርምጃ ላይ የትራምፕ የበላይነት ፕሬዝዳንት ትራምፕ ወደ አየር ኃይል አንድ አውሮፕላን ሲያመሩ ከጋዜጠኞች ጋር በነበራቸው አጭር ቆይታ በኢራን ላይ ስለሚሰነዘረው ጥቃት ከኔታንያሁ ጋር በቅርቡም እንደተነጋገሩ ተጠይቀው ነበር። ትራምፕም ሲመለሱ እሱ ደህና ነው፣ እኔ እንዲያደርግ የምፈልገውን ማንኛውም ነገር ያደርጋል ብለዋል። አያይዘውም ኔታንያሁ በጣም ጥሩና ምርጥ ሰው መሆኑን ገልጸው የጦርነት ጊዜ ጠቅላይ ሚኒስትር መሆኑን መዘንጋት እንደሌለበት አሳስበዋል። የሆርሙዝ የባህር በርን ብቻ የሚከፍትና የተኩስ አቁም ስምምነቱን የሚያራዝም የተወሰነ ስምምነት ላይ ለመድረስ ፈቃደኛ መሆናቸውን የተጠየቁት ፕሬዝዳንቱ ስምምነት ላይ ለመድረስ ምንም እንደማይቸኩሉ አጽንኦት ሰጥተዋል። ትራምፕ ሲያብራሩም የባህር በሩን በአፋጣኝ መክፈት ይኖርብናል፣ ስለዚህ ለዚህ ጉዳይ አንድ እድል እንሰጣለን። ሁሉም ሰው የመካከለኛው ዘመን ምርጫ ደረሰ እያለ ቢሆንም እኔ ግን ምንም አልቸኩልም። በተሻለ ሁኔታ ብዙ ሰው ከሚያልቅ ጥቂት ሰው ብቻ ሲገደሉ ማየት ነው የምመርጠው ሲሉም ተናግረዋል። ፕሬዝዳንት ትራምፕ ከኢራን ጋር ዲፕሎማሲያዊ መፍትሄ ላይ ለመድረስ ያላቸውን የጊዜ ሰሌዳ በግልጽ ከማስቀመጥ ተቆጥበዋል። ማክሰኞ ዕለት በኢራን ላይ ሊካሄድ ታቅዶ የነበረውን ወታደራዊ ጥቃት መሰረዛቸውን ተከትሎ ለድርድሩ 2 ወይም 3 ቀናት አሊያም ለተወሰነ ጊዜ ሊጠብቁ እንደሚችሉ መግለጻቸው ይታወሳል። ዜሌንስኪ ከ10 ቀን በኋላ በሩሲያ ላይ ከባድ ጥቃት መፈጸም እንጀምራለን አሉ። የዩክሬኑ ፕሬዝዳንት ዜሌንስኪ ከሚቀጥለው የፈረንጆች ወር አንስቶ በሩሲያ ውስጥ ረጅም ርቀት ዘልቀው በመግባት ከፍተኛ ጥቃት እንደሚፈጽሙ አስታወቁ። ፕሬዝዳንቱ ከሀገራቸው ከፍተኛ ወታደራዊ አዛዦች ጋር ውይይት ማድረጋቸውና በጦር ሜዳ ያለውን እንቅስቃሴ በተመለከተ ገለጻ እንደተሰጣቸው ገልጸው ባሳለፍነው ወር ጥሩ ውጤት ማግኘታቸውን አስረድተዋል። ሲናገሩም ይህ ወር የጦርነቱ ድል ወደኛ የዞረበት ነው። በርካታ ምሽጎችን ለመያዝ የቻልን ከመሆኑ በላይ ትልቅ ጉዳትም አድርሰናል። ስለዚህ ስኬታችን ትልቅ ሚና የተጫወተው በሩሲያ ላይ ረጅም ርቀት ማዕቀብ ጥለን ጥቃት መፈጸማችን ነው ብለዋል። በመሆኑም በያዝነው ሜይ ወር የተደረገው ረጅም ርቀት ማጥቃት እንደ ሙከራ መቆጠሩን ገልጸው ከ10 ቀን በኋላ በሚገባው ጁን ወር በተጠናከረ ሁኔታ ማጥቃት እንዲቀጥል ትዕዛዝ መስጠታቸውን አስረድተዋል። ለጁን ወር የተዘጋጀው የረጅም ርቀት ማጥቃት እቅድ ማጽደቃቸውን የጠቀሱ ዜሌንስኪ ዝርዝሩን ግን አልገለጹም። ለዚህ እቅድ መልስ የሰጡት
የሩሲያ መንግስት ቃል አቀባይ ዲሚትሪ ፒስኮቭ ይህ ለተጀመረው ሰላም የማምጣት ጥረት የማይጠቅም መሆኑን አስረድተዋል። ዛሬ በቤጂንግ መግለጫ የሰጡት ፒስኮቭ ሲናገሩ ይህ ግጭት ሰላማዊ መፍትሄ እንዳይገኝለት ዋናው እንቅፋት የሆነው ራሱ ዘለንስኪ ነው። ደግሞና ደጋግሞ የሚሰጠው የጦረኝነት መግለጫ ነው። እንዲህ አይነት መግለጫዎች ደግሞ ለሰላም ድርድር የሚጋብዙ አይደሉም ብለዋል። ሀገራቸው ከዩክሬን ለሚቃጣባት ማንኛውም አይነት ጥቃት ተመጣጣኝ መልስ እንደምትሰጥ ገልጸውም ከዚህ ጎን ለጎን ለሰላም በሚደረገው ጥረት ላይ ለመሳተፍ ፍቃደኛ እንደሆነች አስረድተዋል።